አዲስ መኪና ይዘን መተናል። ሰላም ዩቲዩብ እንዴት ናችሁ? የአብስራ መክብብ ነኝ ከዞዊ ካር ዲለርሺፕ ደግሞ ዳጊዞላ የሳይ ዳግም ዘላለም። አዎ ዛሬም ደግሞ በሌላ ቪዲዮ ሪቪው ልናደርግ አዲስ መኪና ይዘን መተናል። የሳይ አልጠፋንም። በሳምንት አዳዲስ መኪና ብቻ በዚህ ቻናል ቡም የሳይ ገና ብዙ መኪኖች ሪቪው እናደርጋለን ማለት ነው። ዛሬ ደግሞ ይዘንላችሁ የመጣ ነው መኪና የኤሌክትሪክ መኪኖች አንጋፋው የሚባሉ ወይም ደግሞ ሌክዠሪ ያደረገውን መኪና ይዘን መተናል። ከ1990 እስከ 2001 ድረስ የኤሌክትሪክ መኪና ነበር፣ ግን በደንብ አልሰፋም ነበር። ወዲያው ድም ብሎ ጠፋ ማለት። ከዛ በኋላ 2008 ላይ አንድ ዜና ተሰማ። እንደነሱ ቴስላ ሮድስታር ዱም ብሎ መጣ ማለት ነው። ሞር አነቃቃ ማለት። ከዛ በኋላ ኒሳን አወጣ። ከዛ በኋላ መልሶ ቴስላ አወጣ። ከዛ መልሶ ቢዋይዲ ምናምን እያለ ሞር ኤሌክትሪክ መኪኖች እየተነቃቁ ማለት ነው። ስለዚህ የዛሬው መኪናችን የሚሆነው ቴስላ ሞዴል ዋይ 2023 ማለት ነው። አይኖ እንዳለፈበት ግን ይሄ መኪና መቼም ያልፍበት። በደንብ ኢንቴሪየሩን እናያለን። ሌክዠሪ ነው በጣም። ውስጡ ኤክስቴሪየሩን በደንብ ብሪፍ እናደርገዋለን። እስኪ ተከታተሉ። ይሄ መኪና ኪዩብ ኤስዩቪ የሚባለው ነው። ሴደን አይደለም። እንደ ሴደን ወይም ደግሞ አነስ ያለ ሴደን እንዳትለው፣ እንደ ሴደን ዝቅ ያለ አይደለም። ኤስዩቪ እንዳትለው ከፍ ያለ አይደለም። ኪዩብ ኤስዩቪ በሚባል ሞርጦ ምርጥ ይዘውልን መጥተዋል። እዚህ ጋር 19 ኢንች ሪም አድርገውበታል። ከፍ ለማድረግ ሞክረዋል። ሞተሩ መኪናውን ከፍ ለማድረግ ሞክረዋል። ከዛ ውጪ ፍላሽ ፖፖት የሚባለው ሃንድል ነው ያለው። ከዛስ ኪዋ ደግሞ ኪዋስ አንቺ ጋር ይሆና ያው ኤቲኤም ሰጥተውናል። ኪ ብለው ኤቲኤም ሰጥተውናል። በዚህ ነው የምንከፍተው ማለት ነው። ነካ ብቻ ተከፈት ደቅ ስታረጉ ከፈታል። ዘመን መሰልጠኑ በዚህ ነው የምናየው ማለት ነው። ከዛ መለሳችሁ ነካ ይዘጋል ማለት ነው። ዘጋ ማለት ነው። ምንድን ነው ዘጋው? በሩ አልተዘጋም። በሩ ስላልተዘጋ ነው ማለት ነው። ስለዚህ ይሄን ያህል ሰፋ አድርገውት በነጭ መኪና ይዘውልን መጥቷል። እስኪ ደግሞ ይሄ መኪና 8 የተለያየ ካሜራ ለአውቶ ፓይለቱና ለምኑ ነው ለራዳርና ለሲስተሙ ለጂፒኤሱ ለምኑ ለ360ም ለምኑ እዚህ ጋር 8 ካሜራ ለሴፍቲ በየቦታው አስቀምጠዋል ማለት ነው። እስኪ ያው እዚህ ጋር እንዳለም አለ አንድ እዛ ጋር ያለው በየቦታው ሴኩርድ ነው ማለት ነው። እስኪ ና ወደዚህ። እሺ ይሄ መኪና ዱዋል ሞተር የሚባለው ነው። ከፊት ለፊት ከኋላም ራሱን የቻለ ሞተር አለኝ። ለየብቻ ነው የሚያደርገው። ከፊት ለፊት ሞተሩ ምንም የለውም። ፋንክ የሚባለው ነው። ሞተሮቹ ከስር ነው ያሉት አብዛኛውን ጊዜ ቴስላ ሞዴሎች። ይሄንን መኪና ሌክዠሪ ያደረገው ልምጥ መሆኑ ነው ማለት ነው። እስኪ ግን ሞተሩ ይከፈትና ፋንኩ ስለ ሞተር አቅሙ ምናምን ትንሽ እናውራ ይሻል። እሺ ይሄ መኪና እንደምታውቁት ደብል ዊሽቦንድ የሚባለው ነው ከፊት ለፊት ያለው ሰስፔንሽን፣ ከኋላ ደግሞ ሊንክድ ሚክስድ የሚባለው ሰስፔንሽን ነው ያለው። እስኪ ደግሞ እንክፈተውና ፋንኩን እዚህ ጋር እቃ ማስቀመጫ ብቻ ነው ያለው። ሌላ ለየት ያለ ነገር የለውም። ጠጋ ብላ አሳያችሁ። እቃ ብቻ ማስቀመጫ ነው ያለው። ሞተሮቹ አይታዩ ከስር ነው ያሉት። እዛ ጋርም አለ ራሱን የቻለ ሞተር፣ እዚህ ጋርም ከፊት ለፊት ደግሞ ራሱን የቻለ ሞተር አለው ማለት ነው። ይሄ መኪና በአጠቃላይ 375 ኪሎዋት ያመነጫ ደብል ሞተር ስለሆነ ብቻው ሲንግል ሞተር የሚባለው ወደ 220 ነው የሚያመነጨው እና ደግሞ ወደ ሆርስ ፓወር ሲቀየር ወደ 500 ሆርስ ፓወር እንደማለት ነው። ከዜሮ ወደ 100 ኪሎዋት ሲቀየር ወደ 6 ሰከንዶች ብቻ ነው የሚፈጅበት ማለት ነው። በኢሲ ቻርጅ ቤቱ ስናደርገው ወደ 6 ሰዓታት አካባቢ ይፈጅብናል።
ደግሞ ወደ ዲሲ ቻርጅ ደግሞ በፋስት ቻርጅ ስናደርገው ወደ 23 ደቂቃ ብቻ ነው የሚፈጅበት። በጣም አቅም ያለው መኪና ነው። በፉል ቻርጅ ወደ 515 ኪሎ ሜትር መሄድ ይችላል ማለት ነው። ደብል ሞተር መሆኑ የበለጠ አቅም ሰጥቶታል። አቀማመጡ ደግሞ እዚህ ጋር ስሊም ሆና ሌክዠሪ ሉክ ሰጥቶታል ማለት ነው። እዚህ ጋር ደግሞ ሄር ላይቷ ከርቭ ናት፣ የበለጠ እንዲያምር አድርጎታል ማለት ነው። እዚህ ጋር ደግሞ ጸዴ ስፔስ አለው። ደግሞ ስፔሱ ደግሞ በጣም አሪፍ ነው። በደንብ እቃ ማስቀመጥ ይችላል። እዚህ ጋር ደግሞ ቴስላ እንትን ያለው ለቺን ከፍተን መኪናችን ሲበላሽ ጃንክ ማድረግ ይቻላል። ይሄ መኪና በአልሙኒየም እና በስቲል ነው የተሰራው። ግማሹ ፓርት አልሙኒየም፣ ግማሹ ፓርት ደግሞ ስቲል ነው። ሞር የበለጠ ቀለል ለማድረግ መኪናውን ሞክረዋል። ሌክዠሪ ሉኩ እንዳለ ሆኖ ግን ሞር አለ አይደለ ቀለል ለማድረግ ሞክረዋል ማለት ነው። ይሄን መኪና ሞተሩ ቦዲዎቹ ቀለል ባለ ቁጥር የሚሰጠን ፍጥነትና አቅም የበለጠ ይጨምራል ማለት ነው። እስኪ ደግሞ ይሄንን ይመስላል፣ ውጪው ይሄንን ይመስላል። እስኪ ደግሞ ወደ ውስጥ እንግባና ደግሞ ኢንቴሪየሩን ደግሞ በደንብ ነው። ደብል ኢንቴሪየር በጣም ያበደ ኢንቴሪየር ያበደ ነው በጣም ሌዘር ነው ደግሞ ነጭ ነው ያበደ ነው። ሌግሩም ያየው ሌግሩም በጣም ሰፊ ነው ከሚባለው በላይ ለኔ ራሱ በጣም ሰፊ ነው ከሚባለው። ታፕ ስታረጉት ነው እዚህ ጋር ፍሪ ብሬክ ረግጠ ታፕ ስታረገው እንትን ይላል ማለት ነው። እሺ ይሄኛው በጣም ቆንጆ ነው አይደል? በጣም ኢንቴሪየሩ ደብል ነጭ ነው፣ በጣም ነጭ ነው። እዚህ ጋር ያለው ደግሞ ሰሩፉ ፊክስድ የሚባለው ነው። ፓናሮሚክ ማለት በደንብ ክፍት የሆነ ነው። በደንብ ብርሃን ሲገባበት በጣም ነጭ መሆኑን ደግሞ በጣም አጉልቶ ያሳያል። በጣም እሱ በጣም ዩኒክ ያደርገዋል። እዚህ ጋር ዶሮቹን ደግሞ ካየህ እያንዳንዱ እዛ ጋር እንደ ሌሎቹ መኪና አሉ። ግን ደስ የሚያደርገው ደግሞ ሉክ የሰጠው መስኮቱ ተከፈታ፣ ምንም ከላይ ያለ ፍሬም የለውም ማለት የለውም፣ ፍሬም የለውም፣ ያለ ፍሬም ለስ ነው። ሶ መስኮቱ ብቻ ሲወርድ በጣም ደስ የሆነ እንደ ስፖርት ቦድም ባይሆንም ግን የሆነ ደስ ትልቅ ያለ መኪና መሆኑን ያሳያል ማለት ነው። ሉኩ በጣም ጸዴ ነው፣ በጣም ያበደ ነው፣ በጣም ያበደ ነው። ከዛ ባለፈ መሪ ላይ ኮንትሮል የምናደርገው ቮሊዩም እና አቅጣጫው መቀያየሪያዎች አሉ። እዚህ ጋር የመስታወት መጥረጊያ አለ። እዚህ ጋር ደግሞ ጊር ሰሌክት የምናደርግበት አለ ማለት ነው። በጣም ቆንጆ ነው፣ በጣም ቆንጆ እንትን ያለው። ስክሪኑ ስንት ነው? 15.4 ኢንች ስክሪን አለ። በጣም ተለቅ ያለ ሁለት ቻርጀሮች አለ። ሁለት ካፕ ሆልደር አለ። በዚህም ቻርጅ ያደርጋል፣ በዚህም ቻርጅ ያደርጋል ማለት ነው ዋይርለሱ። እዚህ ጋር አርምቼሩ አለ። እዚህ ጋር ትንሽ ስፔስ አለ። ካሰርፍን በኋላ ስፔሱ ቆንጆ ስፔስ አለ። ትንሽ ስፔስ ዋው ቆንጆ ስፔስ አለ። እዚህ ጋር ደግሞ ካፕ ሆልደር ነው ያለው። ሁለት ካፕ የሆነ ጁሲ ምናምን ስትጠጡ በዚህ መኪና ጁስ ነው የሚጠጣው። ጁስ ውሃ ይጠጣል እንጃ ይጠጣል። ከዛ በጣም ከመስፋቱ የተነሳ ማለት ነው ትንሽ ላስጠገው ብዬ ምንም ደግሞ የሚዝክ ነገር የለም። ለበተለይ ለፓሴንጀር ሲቱ በጣም ቆንጆ። እዚህ ጋር በጣም ሰፊ ነው። እዚህ ጋር ይቷል። እግርን በደንብ ዘርግተ አንተ በኩል አንተ የኔ ድራይቨር ሲት ስለሆነ ትንሽ እግሬን ይዘኛል፣ ግን ዝቅ ማድረግ ስቲል ይችላል። ወለታች ያው እንደዚህ በጣም ዝቅ ማድረግ ይችላል። ተኝቼ እንደምነዳ ቁጥር በጣም ነው የሚመቸው። እግሬ ይደርሳል። እንደዚህ ደገፍ ያለ ነው ማለት ነው። ሞር ሉኩ በጣም ቆንጆ ይሰጣል። እዚህ ጋር ስክሪን አለ። እዚህ ጋር ክላክስ አለ። 15.4 ምንም አይነት ደግሞ ስክሪን የለውም። የሚገርም ነገር ሌላ በቃ ሁሉ ነገር ቀለል ያለ መኪና ታደርገው እዚህ ላይ ነው አይደለ? በጣም ዋየርለስ ካለው እዚህ ጋር እቃ ማስቀመጫ ያለው ስቶር አለን። ትንሽዬ ስቶር እዚህ ላይ እንደልባችን ማስቀመጥ ይችላል። ተጨማሪ መሳቢያ ማለት ነው። በጣም እንደ ፓርሻል ተከፍቷል ማለት ነው። ያበደ ነው በጣም በጣም እዚህ ጋር ትንሽ ፓርሽን እዚህ ጋር እቃ ሌሎች መኪና ላይ እቃ ማስቀመጫ እዚህ ጋር ደፍነዋታል። ግን ስቲል ያበደ ነው። በጣም ትልቅ ኪሎዋት የሚያመነጭ መኪና ነው። ደብል ደግሞ ሞተር ነው። በጣም እሱ ነገር ደግሞ የበለጠ እንትን ይሰጣል። 300 ስንት ነው? 375 ኪሎዋት ያመነጫል። አጠቃላይ 515 ኪሎ ሜትር መሄድ ይችላል ማለት ነው። እስኪ አሁን ደግሞ ስክሪኑ ላይ ያለውን ነገር ደግሞ ዲስከቨር እናድርግና ሞር የበለጠ እንትን አይቷል። ሆም ፔጁ ላይ ምን አለው? የስልክ አለው፣ የካሜራ አለው፣ የብሉቱዝ ኮኔክት እና የኤሲዩ አለው እና ፒኤስአይውን ይናገራል። የእያንዳንዱን ታይር ፕሬሸር ሁሉ ይናገራል። 29 የፊት ለፊት ጎማ፣ የኋላው ደግሞ 28 ከነሰዓቱ ከነበረበት ማለት ነው። ከዛ የፊት ለፊቱን ስከፍት ኦፕን ስትለው ሙሉ ለሙሉ ይከፈታል ማለት ሄደ በእጅ ነሳት ታደርጋታለህ። በዛውም ልክ እንትን ይላል ማለት ሲዘጋ ሄደ ጫን ስትለው ይዘጋል ማለት ነው። የትራንኩንም ከኋላ
አድርገህ መክፈት ይቻላል ማለት ነው። ስታደርጉ በራሱ እንትን ይቆማል። ክሎዝም ስታደርጉ ክሎዝ ማድረግ ይቻላል ማለት ነው። ምንም የሚነካካ የሚሳብ ምናምን ነገር የለም። ሙሉ ለሙሉ ያለው ኮንትሮል ስክሪን ላይ ነው ማለት ነው። ይሄን እንዘጋዋለን፣ ችግር የለውም። እሺ ከዛ ባለፈ እስኪ እንትኑ ላይ እንሂድ። ኮንትሮል ማድረግ ያለው ሌላኛው ፔጅ ላይ ምንድነው ይሄኛው አጠቃላይ ነገሩን ኮንትሮል የምናደርግበት ማለት ነው። ለምሳሌ ፎልድ ሚረር ከሆነ ሚረሩን እንዲያጥፈው ማድረግ ይቻላል ማለት ነው። ስፖኪውን ማለት ነው። ስፖኪውን ሙሉ ለሙሉ ያጥፈዋል ማለት ነው። እንደዚህ ማድረግ ይችላል። አንፎልድም ካልከው ደግሞ መልሶ ይዘረጋዋል ማለት ነው። ይሄኛው አውቶ ኮንትሮል ማድረግ ትችላለህ። ይሄ ፎልዱ ስለተዘጋ ዋይፐሩ ምንም አይከፍትም። ይሄኛው ዋይፐሩን በሌቭል የምትቆጣጠርበት ነው ማለት ነው። ይሄ በአጠቃላይ ሚረሮቹን ደግሞ ይሄኛው ጸዲ ፊቸር ማለት ነው ያየነው ባለፈው አይው ላይ በዚህ ወዛኛው ነው እንደዚህ ያረክ የሌፍት አሁን ይሄንን ነው እየተቆጣጠረ ያለው ለሳይድ ማለት የራይት ብለው ደግሞ የራይት ነው እዚህ የሚቆጣጠር ምንም መታገል የሚባል ነገር የለም። በጣም ተካክለልኝ ስፖክ የለም በዚህ መኪና በጣም ጨምርልኝ ቀንስልኝ እንትና ጓደኛዬ ነው የለም። ደቅ ብለህ ሌፍትን ራይትን ደቅ አድርገህ እንትን ትላለህ ማለት ነው። ሪስቶር ስላልኩት ነው ሴፍ ላለማድረግ ብዬ። እሺ ያን ይመስላል። ስትሪንጉን ደግሞ ሙሉ ለሙሉ መቆጣጠር ይቻላል ማለት ነው። ሁሉም ነገር በቃ እዚህ ጋር ነው ያለው። ያየ በስመ አብ ያበደ ነው። ምንም እኮ ያረው ምንም እኮ ዳውን አለው። ከዛ ወደ ጎን ወደ ላይ ይሄ ያበደ ይሄ አሁን ነው ቴስላ እኮ በጣም ኢንተለጀንት ከመሆኑ የተነሳ ይሄ ያበደ ነው። እኔም አላወቅኩትም ነበር ይሄን ፊቸር ዳይ በጣም ያበደ ነው። ያዛኛው የመኪናውን እንዲገዙት ያመጣ ነው እዚህ ጋር። ይሄኛው በቃ ሌክዠሪ ነው። የቪዜ ዲስትሪክት ነው ያስተካከል ነው የቢኤምደብሊው ነበር ያስተካከል። ይችኛው በቃ እንደዚህ አድርገን ማስተካከል ትችላለህ ማለት ነው። ይሄ በጣም ጸዲ ፊቸር በጣም አይ ቴስላ በጣም ፊቸር ላይ በጣም የሚራቀቁ ሰዎች እነሱ ናቸው። በጣም እንትን ከማለታቸው የተነሳ ብራይትነስ ስክሪን እዚህ ጋር መጨመር መቀነስ ይቻላል። እንደዚህ መቀነስ መጨመር እንችላለን ማለት ነው። ከዛ ባለፈ ካሮሽ ሞድ ክሎዝ ኦል ዊንዶውስ ኢንተር ካልኩት አሁን ሙሉ በሮቹ አጠቃላይ ዝግትግት ነው የሚለው የመታጠቢያ ሰዓት ማለት ነው። ሙሉ ፎልድ ምናምን አሁን የማጠቢያ ሰዓት ነው ማለት ነው። ኤግዚት ይላል። በጣም ኢንተሊጀንት ነው ሲበዛ ማለት ነው። በጣም ያበደ ነው። ከዛ ባለፈ ኮንትሮል ከምናደርገው የስክሪን ብራይትነስ ነው ብያለሁ። ይሄ ግሎቭ ቦክስ እስኪ በስመ አብ እስኪ ራሱ አይዘጋም። የሆነች ስራ ስሩ እኮ ነው ገብቶሃል። ሁሉ ነገር አቀለሉት። ትንሽ እስኪ በሩን ዝጋው አሉ መጀመሪያ። ሁሉ ነገር ከፈትከው በዚህ ኧረ እስኪ በእጅ እንኳን ስራ አይነት ስታፍ ነው። ስለዚህ መዝጊያ ጠፍቷቸው አይደል? አየህ መዝጋት ይችላሉ። ገብቶሃል። ተንቀሳቀሱ ነው ትንሽ እንቅስቃሴ ገብቶሃል። ዜሮን ፓርኪንግ ላይ ከፈለክ ፓርኪንግ ኦን አውቶ ሁሉ ነገር መቆጣጠር ትችላለህ ማለት ነው። በአጠቃላይ የፊት ለፊት ኮንትሮል ሩሙ እቺን ትመስላለች ማለት ነው። ዳይናሚክ ላይ ስንገባ አክሰለሬሽን አለ። የፔዳላችንን የነዳጅ ፔዳላችንን ቺል ላይ ከሆነ ቺል እናደርገዋለን። ላላ እያለ በደንብ በቃ ዘና ብለህ መንዳት የምትችልበት ስታፍ ነው። ስታንዳርድ ከሆነ ስታንዳርድ አለ። ስትሪንግ ዌትም በደንብ በጣም አይታል። አንዳንድ ሰው አሁን ለምሳሌ ብዙ ጊዜ ኤሌክትሪክ መኪኖች ላይ ሲገባ ብዙ አይነት ኤሌክትሪክ አለ እና ስታዞር ራሱ ሮዱን ፊል ላታደርጉ ትችላለህ። በጣም ላይት ላይ ከሆነ ፊል የማያደርገው ሰው ትችላለህ። ትንሽ ግን ሄቪ እንኳን ሲሆን ትንሽ ፊል የማድረግ አቅም ይኖራል። በቃ ጠንከር እያደረግ ስለሆነ የምታዞረው በተለይ ከኖርማል ኮንቬንሽናል መኪኖች ወደዚህ ኤሌክትሪክ መኪና የሚቀይሩ ሰዎች በደንብ እነዚህ ፊቸሮች ያስፈልጋቸዋል። በጣም ይሄ ምንድነው? ስቶፒንግ ሞድ ክሪፕ ሮል ሆልድ አለው ማለት ነው። ኦኬ ማክሲመም ሬንጅ ኤክስቴንጅ ኦኬ እኔም በደንብ እናየዋለን። አፕላይ ብሬክ ወይን እንትን ብሬክ በምንረግጥበት ሰዓት እንትን እያደረገ ይመጣል ማለት ነው። አሁን ብሬክ ስንረግጥ ሪጀነሬቲቭ እያደረገ እዛው ላይ እንትን ያደርጋል ማለት ባትሪውን ፉል ያደርጋል ማለት ፉል ሳይሆን ቻርጅ እያደረገው ይመጣል ማለት ነው። ያብረፍ አንተ ያብረፍ ፊቸር ነው። እነዚህ ብዙ መኪኖች ላይ አሉ፣ ግን ኤሌክትሪክ የሚካሉ አብዛኛው ላይ ሪጀነሬቲቭ አለው፣ ግን ስቲል ይሄኛው ላይ በደንብ እንትን ተሰጥቶታል ማለት ነው። ቻርጂንጉን ሙሉ ለሙሉ መቆጣጠር ይቻላል። ቻርጂንግ ሊሚት አለው። ከነ ትሪፑም ስኬጁል አድርገ በምን ያህል ሰዓት ምን ያህል ይፈጅብኛል ምናምን የምትለውን በዚህ ቼክ ማድረግ ትችላለህ ማለት ነው። ቴስላ በሚታወቅበት እንግዲህ አውቶ ፓይለቱ
አውቶ ፓይለት አሁን ለምሳሌ ትራፊክ አዌር ካልከው ትራፊኩን አዌር እያደረገ በጂፒኤስ ምናምን ይላል። አውቶ ስቴር ደግሞ አውቶ ስቴር is currently beta featuring does not make your vehicle autonomous please use only fuel እዚህ ጋር ራስህም አድ የምታደርግበት ነው ማለት ነው። በደንብ አንቴንሽን ሰጥተህ ነው እዚህኛው ላይ ቤታ የሚባለው ላይ መስጠት ያለብህ። ዝም ለሙሉ አትለቀውም ማለት ነው። ገባህ? እዚህ ጋር ካረንት ስፒድ አለ። ስፒድ ሊሚት አለ። ስፒድ ሊሚት ከፈለክ ራስህ ስፒድ ሊሚት ሴት ታደርግለትና ከዛ ስፒድ እንደባለፈው እንደሚደም ከዛ እንትን ውጪ ነቅነቅ አይልም። ቢሄድስ ይወክ ሲሉም ነበር። እዚህ ጋር ደግሞ ሊሚት ደግሞ ይሰጣል። ቺም የሚል ያዘዝ ያደረገ ዲስፕሌይ ላይ ደግሞ ዲስፕሌይ እንዲሰጠህ ነው። ብዙ አይነት መንገድ ዋራንቲ እንትን ዋርኒንጉን ይሰጣል ማለት ነው። እዚህ ጋር ያው ከዚህ በላይ ብለህ ማድረግ ትችላለህ ማለት ነው። በጣም እንትን ነው። ሎኮቹ እቺናት ቁልፏን እንዳሳየት ናቸው። ካርድ ነው ቁልፉ እቺኛ የታለች? እዚህ ውስጥ ነው ያደረኳት። ቁልፏ እየጠፋች አሁን እቺ ቁልፍ አትመስልም እኮ ለዛ እኮ እንትራታት አለ። በጣም ትንሽ ስለሆነች ደቅ አድርገህ ብቻ ነው የምትረሳት። አሁን ቁልፍ የታለች ነው የምትላለህ ራሱ። አሁን ይሄን ለሰው ብሰጠው ለትልቅ ሰው ቁልፍ የታለ ነው የሚል። እኔም ሲሰጠኝ ስንብር አለው ነው እንጂ የሚል ስንብር ኤቲኤም መስሎት እዚህ በጣም ቁንጆ ነው። ላይት ላይ ማድረግ ትችላለህ። ይሄ ያበረ ስክሪን ክሊን ሞድ አለ። ሙሉ ለሙሉ ስክሪን ክሊን ያደርጋል። እንግሊዝ ላንጉጅ ይሄ እኮ ነው በቃ touch screen language ቻይኖች አየ በጣም እያስጨነቁን ነው። በጣም እኔ ባለፈው የአይዋን አስጨነቁን እኮ እንዴ በጣም እዚህ ከፈለከው መርጠህ መጠቀም ትችላለህ ማለት ነው። ወይና አማርኛ ግን የለውም። ኢጣሊያን አለው፣ ፍራንስ አለው፣ ቻይና ፖርቹጊዝ አለው ራሱ። እሺ ሱ ብዙ እንትን አለው ማለት ነው። ያበደ ነው። ካረንት ድራይቭን እዚህ ጋር ሴቭ ዳታ የሚያደርገው አለ። ላስት ቻርጁ መቼ እንደሆነ ትሪፕ ደግሞ ሙሉ ለሙሉ ትሪፖችን እዚህ ጋር መቆጣጠር ትችላለህ ማለት ነው። እሺ ሳውንዱን እንስማውና እስኪ መጀመሪያ ግን ከሳውንዱ በፊት መቀመጫን ቼክ እናድርግ። እቺኛዋ ግን እቺ ስፔሷ በጣም ጸዴ ናት። ከላይ ትንሽ ግን እቺ አሁን ለምሳሌ እንደ ፓኖራሚክ ሶሪ ፋለች ደፈነው ግን ስቲል ቅድም ራሱ ብርሃን እንኳን አልገባበት ካየው አሁን ስቲል እንደ እንትን አይደለም፣ እንደ ቲንት ነው የሚመስለው ራሱ አይገባም ብርሃን ይተውስ የመጨረሻው ነው። እዚህ ጋር ሴቭ ብለው በቃ በዚህ መሰረት ሴቭ ያደርገኛል። ሪስቶር ብሎ ግን አሁን ወደ ነበር ይመልስ። ዋው ሴቭ ወደ ተደረገው መጀመሪያ እዚህ ጋር ነው ሴቭ የተደረገው። 13 ስፒከር አለው። እዚህ ጋር ራስን ማያ አለ እንደ ሁሉ ጊዜው በጣም ጸዴ ላይት አለው ታውቃለህ። እስቲ ባራራ ያበደ ማግኔቲክ ነው ደግሞ ይራሱ ያው ማግኔቲክ ነው። አንተ እዚህ ጋር ስትከፍተው ሞር ብራን ይሰጣል ማለት ነው። ለሴቶች በጣም ነው የሚሆነው ዲዲ ያሉ እኔም ራስ ማግኔቲክ ነው መሰለኝ አይደለ? በጣም ቆንጆ ነው ማለት ነው። በጣም እስኪ ስፒከሩን እንስማ። ስፒከሩ ይሰማ ማለት ስፒከሩ ይሰማ። 13 ስፒከር ነው ያለው። ምን አይነት ድምጽ እንደሚወጣ አስበው እንደሚል እርግጠኛ ነኝ። ያቺ የተለመደችዋን ቤዛችን ጃዛችን እንዳቀይሩ እንዳትሉን አንቀይሩ። ያቺ የተለመደውን ጃዛችን እንከፍታለን። ባይዘው በጣም የጃዛ አድናቂዎች ነው እነሱ። ይሰማውን ይሄኛው ዝቅተኛው ሳውንዱን እዚህ ጋር መቆጣጠር ይችላል። ሙሉ እኮ አይደለም፣ ገና ነው። ሙሉ አይደለም ብጨምረው ድግስ መረገስ ይችላል። በዚህ ከፍተም ያበደ ነው በእውነት። እንትና ስፒከር ወጪ ቀላሽ ነው። በሩን ትከፍትና ይሄን ትጋብዘዋለህ። ኧረ በጣም በሩ ባይከፈት ራሱ ያበደ ነው እንግዲህ። በስማ በጣም ይችላል። በኢየሱስ በጣም ጸዴ ደግሞ ደስ የሚል ጩኸት ቤዝ አለው ማለት ነው። በጣም ቴስላ ኮፒራይት ግን ሌቭሉ በጣም ጸዴ በቃ ኮፒራይት እንዳያስቸግረን አጠፋው። በጣም ያበደ ነው ድምጹ። ከዛ ኋላም ደግሞ ትራንኩን ከፍተን የመጨረሻው ቪዲዮአችን እንዘጋለን። ኦልሞስት እያለቀ ነው። ላይክ ሰብስክራይብ እስካሁን ላይክ አላለም ታውቃለህ አንተ። ረሳ ነው ዛሬ። ኧረ ላይክ አድርጉ ጋይስ፣ ቦነስ ላይክ አድርጉ። በዚህኛው መኪና ትወዳለህ? በዚህኛው ሰብስክራይብ አድርግ፣ በዛኛውም ደግሞ ላይክ አድርግ። አንተኛው ኮሜንት ጻፍ፣ አንተኛው ደግሞ ማለት እና ሰብስክራይብ መኪና ኮድክ ሰብስክራይብ zowicardealership.com.ht ላይ ደግሞ የራሱ መኪና ማግኘት ይችላል። በጣም
በጣም በቃ ጸድ የሆነ እዚህ ፈረስ አያስጋልብም እንዴ? በእናትህ ፈረስ ያስጋልባል። ምቾት እቺ ፈረሷ እንኳን አታንስም ብለሽ ነው እሷ ፈረሷ ይከብዳል። አይ ታንሳለች። እዚህ ጋር ከኋላ የለውም እንትን ማለት ነው አለ። አይ አፖልደር ነው አይኖርም። አዎ እቺ ባይኖር ታዘበው ነበር እኔ እንትናን የለን መስከን እንጂ እዚህ ጋር ሁለት ካፖልድ ማድረግ ያለው ብለንድ አርም ቼር የሚሆነው በጣም እንደ አርም ሬስት ይሆናል ማለት ነው። ከዛ ባለፈ ስፋት ነገም የተመቸኝ ነው ታውቃለህ። ሰሩ ዲክሽነሪ እኮ ባለ እዚህ ጋር ተቀምጠኩ በኢየሱስ ያየው ሁሉ ነገር እኮ ውጪ ነን እንዴ እኮ እሱ ነው የምልህ። ብቻ እዚህ ጋር ቤልቱን ማስተካከል አጀስት ማድረግ ትችላለህ። ከዛ ባለፈ እዚህ ጋር ላይቶቹ አሉት። እዚህ ጋር አለስ ያለ ነገር እንትን ማለት ትችላለህ። ስፋቱ በጣም አሪፍ ነው። እዚህ ጋር እንደ ኋሎቹ በር መክፈቻ አለች ይያለው። ኤሲ መቆጣጠሪያ እዚህ ጋር አለው ማለት ነው። ከዛ እዚህ ጋር ትናንሽ ኪሶች አሉት። በጣም የሰሩት አልተመቸም። በቃ ይሁን እንዲህ ከርቭ ነገር መሆኑ እኮ ነው ደግሞ ውበት የሰጠው። በጣም እንዴ ከዚህ ጀምሮ መጨረሻው ያሳያችሁ። ከዚህ ጀምሮ መጨረሻው እስከዚህ ድረስ የሆነ እንደዚህ ኦቫል ነገር ነው። በጣም ውበት አለው ከሚባለው በላይ በጣም። ከዛስ ይሄኛው በር ሲከፍተው እንደዛኛው ቢሆን በቃ በሩን ሲከፍተው መስታወቱ ሲከፈት ሙሉ ለሙሉ በቃ የምንም አይነት ፍሬም የለውም ማለት ነው። ወዳርና ወዳ ይሄኛውን ቅድም አይ ቲንክ ለጻናቶቹ ሎክ የሚያደርጉት አላ እሱን አድርገናል። ለዛ ሙሉ መልክ ቻይልድ ሎክ አድርገናል። ቻይልድ ሎኩን እዚህ ጋር ቻይልድ ሎኩን እዛ ጋር ካበራችሁ ከውስጥ የኛውን በር መክፈት አይቻልም። በሩ ራሱ አይከፈት። ስለዚህ ኋላውን ነው አይደል? የቀረውን ደግሞ ኋላውን ነው። በዚህ ጻር በአንተ በኩል የኋላውን ማኑዋሊ ትከፍቷል። ማኑዋሊ ውስጥ አይታይሽ እዛ ማኑዋሊ ንክፈት ነው ተመልከቱ። ክፈት። ማኑዋሊ ሲከፈት እንደዚህ ነው ራሷ ነካብች። አንተ በጣም ግርግር ስፔስ ነው ያለው እዚህ ጋር። ይሄ እንደዚህ ይቻላል። ተጠፋል ሙሉ ለማንሳትም ከፈለክ ማንሳት ይነሳል። አጠጋ ብላ ታያችሁ እዚህ ጋር በስማ አንድ የሆነ የስድስት ወር ህጻን ልጅ ላይ ያስቀምጣል። የስድስት ወር ብቻ አይደለም እኛ ላይ ተጣጣፍ። በጣም ቆንጆ መኪና ነው። እዚህ ጋር ውስጥ ምን ትንሽ ስፔስ አለ። ያው በጣም ሰፊ ነው በጣም። ከዛስ ይሄኛው እቃ መሸፈኛለሁ እንደዚህ ስፋቱ እንዳለ ሆኖ ጸዲፍ ይሸራሉ እዚህ በጣም። ይቺኛው እስኪ ሳባት እዚህ ጋር የምታዩት እስኪ አሳያችሁ። ይቺኛው እንዲህ ብራዘሪ ስትነካው እንዲህ ስታደርገው ያኝ ዝቅ ያደርጋል። ላይፍን እኮ ቴስላ ያቀለዋል እኮ። ከዛ እንቺኛው ወስደም እሱን ስትነካት ይደግመዋል ያኛው ማለት ነው። በስመ መታገል የለ ምንም የለ። በዛ ክፈትልኝ ዝጋልኝ የለ። ሁለት በተኖች ሳብ ታረጋለህ፣ ከፍታለህ፣ ይሄን ታነሳለህ። ከፈለክ ዳይ ጋልብ በቃ መጋለቢያ ያለህ ምንድን ነው ያለህ እንዴ? ከነ ይሄንን ሲሸጠኝ መኪና ከነ ፈረሱ ነው የምንሸጠውሽ። እንዴ ሊናችን ራሱ ይሻላል በጣም ፈረስ ከነ እንትኑ እናደርገው ምን መጋረፊያው ስማምቡር ታምያን እያጋፍ ነው አንተ ትዘጉትም እንደሌሎች መኪና ቢሆንም ግን እስቲ ዘጋ ቀርጨም ስለዚህ ቪዲዮ ሰራና በጣም ቴስላ zobicardealership.com.tt ላይ ይሄንን መኪና ማግኘት ትችላላችሁ በዲስካውንት ማለት ነው በሚገባ። ስለዚህ ይሄንን ይመስላል የዛሬ ቪዲዮአችን። ሌላች ቪዲዮዎች ደግሞ እንለቃለን። ካሬሲንጉን እንለቀዋለን። ፕሮፌሽናል የሆነ ሰርኪዩትን አዲስ አበባ ላይ የሚዘጋጀው በአጠቃላይ ሌሎች መኪኖችን እንለቃለን። ሰብስክራይብ አድርጉ። መኪና ከወደድክ ሰብስክራይብ አድርጉ። አራት ጎማ ያለው ነገር ሁሉ እዚህ ላይ ይለቀቃል። ባለ 3 ደግሞ ሰብስክራይብ አድርጉ። እሱ ዳለቅ ብቻ እንወዳችኋለን። ባይ ቻው።